የኢራኑ ፕሬዝዳንት መስዑድ ፔዜሽኪያንና የሩሲያ አቻቸው ቭላዲሚር ፑቲን በሚቀጥለው ሳምንት በኪርጊስታን ዋና ከተማ ቢሽኬክ ላይ በሚካሄደው የሻንጋይ ትብብር ድርጅት ጉባኤ ላይ የሚያደርጉትን ወሳኝ ስብሰባ የዓለም አቀፉን የጂኦፖለቲካ ትኩረት በከፍተኛ ሁኔታ ስቦ ይገኛል። ይህ ስብሰባ መደበኛ የዲፕሎማሲ መድረክ ወይም የተለመደ የሁለትዮሽ ውይይት ብቻ ሳይሆን ሁለቱ ሀገራት አሜሪካና ምዕራባውያንን የዓለም የበላይነት ለመሞገት የደረሱበትን ከፍተኛ የስትራቴጂክ ጥምረት በተግባር የሚያሳይ ስለመሆኑ እየተነሳ ይገኛል። ዋነኛውና አንገብጋቢው ጉዳይ ደግሞ ትልቅ መገናኛት የሚካሄደው ወይም ስብሰባው የሚካሄደው ሩሲያና ኢራን በቅርቡ የ$25 ቢሊዮን ግዙፍ የኒውክሌር ኃይል ማመንጫ ጣቢያዎችን ለመገንባት የሚያስችላቸውን ታሪካዊ ስምምነት ከተፈራረሙ ማግስት በመሆኑ ምክንያት ነው። የዚህ ስምምነት ይፋ መሆን በራሱ የኃይል ሚዛን ወደ ምስራቁ ጎራ እንዲያጋድል ያደረገ ሲሆን በቢሽኬክ የሚደረገው የፊት ለፊት ውይይት ደግሞ ይህንኑ ስምምነት ወደ ተግባር ለመቀየርና በቀጠናው ላይ የማይናወጥ ወታደራዊ እንዲሁም ኢኮኖሚያዊ ግንብ ለመገንባት ያለመ ስለመሆኑ እየተነሳ ይገኛል። ይህ የ$25 ቢሊዮን የኒውክሌር ስምምነት በሁለቱ ሀገራት መካከል ያለው ግንኙነት ከወታደራዊ ጦር መሳሪያ ልውውጥ ወይም ድሮንና ሚሳኤል ሽያጭ አልፎ ወደ ስትራቴጂካዊና የረዥም ጊዜ ቴክኖሎጂ ቁርኝት ያሸጋገረ ክስተትም ሆኗል። ስምምነቱ ኢራን በዓለም አቀፍ ደረጃ የጣለባትን ማዕቀብ ጥሳ የኒውክሌር አቅሟን በሲቪል ሽፋን ወደ ላቀ ደረጃ እንድታደርስ የሚያስችላት ሲሆን የሩሲያ መንግስት ደግሞ ይህንን ግዙፍ ፕሮጀክት በገንዘብና በቴክኖሎጂ በመደገፍ በመካከለኛው ምስራቅ የፖለቲካ አውድ ውስጥ በቀላሉ የማይነቀል ስር እንዲኖረው ያደርገዋል። ይህ ጉዳይ አሜሪካና አጋሮቿን ከፍተኛ ድንጋጤ ውስጥ የከተተ ሲሆን የቢሽኬኩ ጉባኤ የዚህን ስምምነት የመጨረሻ የትግበራ ምዕራፎችን ለማጽደቅና ቀጣይ የጋራ የጸጥታ ስትራቴጂዎችን ለመንደፍም ወሳኝ መድረክ ሆኖ እንደሚያገለግል ታምኗል። የቢሽኬኩ ግንኙነት በሻንጋይ ትብብር ድርጅት ጥላ ስር መካሄዱ ደግሞ ለጉዳዩ ሌላ ትልቅ ፖለቲካዊ ክብደትን ይሰጣል። የሻንጋይ ትብብር ድርጅት ቻይናና ሩሲያን ጨምሮ በርካታ የእስያ ሀገራትን ያቀፈና የምዕራባውያንን ተጽዕኖ ለመቋቋም የተቋቋመ ተቋም መሆኑ ይታወቃል። ኢራን የዚህ ድርጅት ሙሉ አባል መሆኗን ተከትሎ ከሩሲያ ጋር የምታደርገው ማንኛውም ስምምነት የሁለትዮሽ ጉዳይ ብቻ ሳይሆን የድርጅቱ አባላት በተዘዋዋሪ እውቅና የሰጡትና ከሌላ የሚሰጡት የጋራ የደህንነት ጉዳይ ይሆንም ይመጣል። ፔዜሽኪያንና ፑቲን በዚህ መድረክ ላይ ሆነው ይህንን የኒውክሌር ስምምነት ሲያጠናክሩ ለዓለም የሚያስተላልፉት መልእክት ቢኖር አዲሱ የምስራቁ ዓለም የኃይል ማዕከል በራሱ ሕግና ፍላጎት መጓዝ መጀመሩን የሚያሳይ ነው የሚሆነው። የዚህ ስብሰባ ጊዜ ወይም ታይሚንግ ደግሞ ከዓለም አቀፍ የፖለቲካ ነባራዊ ሁኔታ አንጻር ሲታይ እጅግ የተሰላና ሆን ተብሎ የተመረጠ መሆኑን መረዳት አያዳግትም። ሩሲያ በዩክሬን ጦርነት ምክንያት ከምዕራቡ ዓለም ጋር ከፍተኛ ፍጥጫ ውስጥ ባለችበት እንዲሁም ኢራን በእስራኤልና በአሜሪካ ላይ ያላትን የውክልና ጦርነት አጠናክራ በቀጠለችበት በዚህ ወቅት ሁለቱ ሀገራት እንዲህ አይነት ግዙፍ የኒውክሌር ስምምነት ማድረጋቸው ጠላቶቻቸውን ለማስጠንቀቅ የተጠቀሙበት ትልቅ ካርድ ነው። ይህ ስምምነትና ተያያዥ ውይይቶች አሜሪካ በሁለቱም ሀገራት ላይ የምትከተለውን የመነጠልና የማዳከም ፖሊሲም ውድቅ የሚያደርግ እንዲሁም ሁለቱም ሀገራት የጋራ ጠላታቸውን ለመመከት የጋራ ጋሻ መፍጠራቸውንም በይፋ የሚያውጅ ታሪካዊ ክስተት ነው። ይህ በቢሽኬክ የሚካሄደው የፑቲንና የፔዜሽኪያን ስብሰባ በዘመናዊው የጂኦፖለቲካ ታሪክ ውስጥ አዲስ ምዕራፍ ከፋሽ ነው የሚሆነው። ውይይቱ በዋናነት የሚያተኩረው የ$25 ቢሊዮን የኒውክሌር ፕሮጀክት በፍጥነት በማሳደግ ላይ ቢሆንም በውስጥ አዋቂነት ግን የፋርስ ባህረ ሰላጤን የመካከለኛው ምስራቅን የኃይል ሚዛንና የዓለምን የኤነርጂ ደህንነት የሚወስን ስለመሆኑ እየተነሳለት ይገኛል። ይህ ስብሰባ አሜሪካ በዓለም ላይ ያላትን የፖሊሲነት ሚና ጥያቄ ውስጥ የሚከትና ሩሲያ ኢራን ዘንጉን የያዙለትን አዲስ የባለ ብዙ ዋልታ የዓለም ስርዓት በተግባር የሚያሳይ ነው። ለዚህም ነው ዓለም አቀፉ ማህበረሰብ በተለይም የምዕራቡ የደህንነት ተቋማት ይህንን የቢሽኬክ ጉባኤ በከፍተኛ ትኩረትና ስጋት የተከታተሉት የሚገኙትና ዛሬ እነዚህን ጉዳዮች እናነሳለን። ከ$25 ቢሊዮን የኒውክሌር ማመንጫዎች ስምምነት ጀርባ በቢሽኬክ ይደረጋል እየተባለ ያለው የኢራንና የሩሲያ ፕሬዝዳንቶች ግንኙነት ምን አንድምታ አለው የሚለውን ጉዳይ በስፋት እያነሳን ቆይታ እናደርጋለን። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልኝም ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን የምናነሳ ይሆናል። በድጋሜ አብራችሁን ቆዩ። በ3.8 ሚሊዮን ብር በአፍሪካ ህብረት መካከል በሚገኝ ምርጥ ቦታ ላይ የቅንጡ አፓርትመንትና የንግድ ሱቆች ባለቤት የሆነው ባለ 1 መኝታ በ3.8 ሚሊዮን ብር፣ ባለ 2 መኝታ በ5 ሚሊዮን ብር፣ ባለ 3 መኝታ በ6 ሚሊዮን ብር ቅንጡ አፓርትመንት ባለቤት የሆነው የእነዚህም ቤቶች 50% ዋጋ ቤቱን እስከምትረከቡ ባለው 30 ወራት የምትከፍሉ ሲሆን ቀሪውን 50% እየኖራችሁበት እስከ 5 ዓመት ያለምንም ወለድ መክፈል ትችላላችሁ። ቀድመው ለሚመጡ 20 ሰዎች ብቻ በካሬ በ89 ሺህ ብር እንዲሁም የንግድ ሱቆችን በ2.5 ሚሊዮን ብር ሙሉ ክፍያና በ450 ሺህ ብር ቅድመ ክፍያ በውስጡም ጂምና ስፓ፣ የልጆች መዋኛ እንዲሁም ሰፊ ፓርኪንግና አረንጓዴ ስፍራን አጠቃሎ በውል ደረጃ ያስቀምጣል። ሁለት ፕሮጀክቶችን ሰርቶ ካስረከበው ሰመር ሪል ስቴት። ለበለጠ መረጃ ከስር በምናስቀምጠው ቁጥር ይደውሉልን።
የሩሲያና የኢራን ግንኙነት ወደዚህ አዲስና አስፈሪ ምዕራፍ መሸጋገሩን ተከትሎ በቅርቡ የሲአይኤ ኃላፊው ጆን ራትክሊፍ በሞስኮ ያልታሰበና ድንገተኛ ጉብኝት ማድረጋቸው ዓለም አቀፉን የዲፕሎማሲና የደህንነት ማህበረሰብ ክፉኛ ያስገረመው ጉዳይ ሆኗል። ይህ የደህንነት ሹሙ ጉብኝት በትላንትናው ዕለት እንዳነሳነው ዋሽንግተን በሁለቱ ሀገራት መካከል እየተፈጠረ ባለው ጥልቅ የኒውክሌርና የጸጥታ ትብብር እንዲሁም በቀጣይ በቤሽኬክ በሚደረገው የፑቲንና የፔሽኪያን ስብሰባ ምን ያህል እንደተናገጠችም በግልጽ የሚያሳይ ጉዳይ ነው እየተባለ ይገኛል። አሜሪካና ሩሲያ በዩክሬን ጉዳይ ጦር ከተማዘዙ ወዲህ ከፍተኛ የደህንነት ሹማምንት እንደዚህ አይነት ቀጥታና ድንገተኛ ጉብኝት ሲያደርጉም እጅግ በጣም አልፎ የሚታይ ጉዳይ ነው። የሚያሳየው ደግሞ የ25 ቢሊዮን ዶላሩ የኢራን ሩሲያ የኒውክሌር ስምምነት አሜሪካ ካሰመረችው ቀይ መስመር አልፎ የአሜሪካን ብሔራዊ ደህንነት በቀጥታ የሚፈታተን ደረጃ ላይ መድረሱን ነው። የአሜሪካ የስለላ ተቋማት ይህ 25 ቢሊዮን ዶላር ስምምነት የኢራን የኒውክሌር አቅም ከማሳደጉም በላይ የሩሲያን የላቀ ወታደራዊና የኒውክሌር ቴክኖሎጂ ሽፋን ወደ መካከለኛው ምስራቅ ጥልቅ ክፍል እንደሚያሳድገው ጠንቅቀው ያውቃሉ። የራትክሊፍ የሞስኮ ጉዞ ዋነኛ ዓላማም የዚህን ስምምነት ስውር ገጽታዎች ለመረዳትና ምናልባትም ሩሲያ በኢራን ላይ የምታደርገውን የቴክኖሎጂ ሽግግር በተለይም የዩራኒየም ማበልጸጊያ ቴክኖሎጂዎችንና የባሊስቲክ ሚሳኤል አቅሞችን አስመልክቶ ገደብ እንዲኖር ለማስጠንቀቅ የተደረገ ሊሆን እንደሚችልም እየተነሳ ነው ያለው። አሜሪካ ኢራን ይህንን የሩሲያ ቴክኖሎጂ ድጋፍ በመጠቀም የኒውክሌር ጦር መሳሪያ ባለቤትነት ደረጃ ላይ ልትደርስ ትችላለች የሚለውም ከፍተኛ ስጋት አላት። ይህ የሲአይኤ ጉብኝት ሩሲያ ከኢራን ጋር ያላትን ግንኙነት ከተወሰነ ገደብ እንዳታሳልፍ የተደረገ የመጨረሻ ደቂቃ የዲፕሎማሲና የደህንነት ጥረት ሊሆን ይችላል የሚለውን ጉዳይ በስፋት እንዲነሳ አድርጓል። ይህ ሲአይኤ ጉብኝት የአሜሪካን የማዕቀብና የማግለል ፖሊሲ ውድቀትም የሚያንጸባርቅ ስለመሆኑ እየተነሳ ነው ያለው። አሜሪካ ለዓመታት ኢራንን በኢኮኖሚ አሽመድምዳ የኒውክሌር ፕሮግራሟን ለማስቆም ስትጥር የቆየች ቢሆንም የሩሲያ ጣልቃ ገብነት ይህንን የአሜሪካን ጥረት ሙሉ በሙሉ ገደል ቀጥቶታል። ራትክሊፍ በሞስኮ ቆይታቸው ለሩሲያ የደህንነት ሹማምንት ያስተላልፏቸው መልእክቶች ሩሲያ ይህንን ስምምነት ወደ ተግባር ከለወጠች አሜሪካም በምላሹ በዩክሬን ጦርነት ላይ ለምትሰጠው ወታደራዊ ድጋፍ ምንም አይነት ገደብ እንደማይኖራት ማስጠንቀቂያ ሊሆን እንደሚችልም በርካታ ፖለቲከኞች ግምታቸውን እያስቀመጡ ይገኛሉ። ይህ የጉልበት ፍተሻ ሁለቱ ለሀያላን ሀገራት በመካከለኛው ምስራቅና በምስራቅ አውሮፓ የከፈቱት የተሳሰረ ጂኦፖለቲካዊ ፍጥጫ አካል ስለመሆኑም ይነሳል። የሲአይኤው ዳይሬክተር በሞስኮ ያደረጉት ውጤት ምንም ይሁን ምን ጉብኝቱ በራሱ ሩሲያ በኢራን ላይ ያላትን የፖለቲካ ካርድ እጅግ ውድና ተፈላጊ እንዳደረገው የሚያጠያይቅ አይደለም። ፑቲን የኢራንን የኒውክሌር ፕሮጀክት በመደገፍ አሜሪካን ወደ ድርድር ጠረጴዛ እንድትመጣና በሞስኮ ደጃፍ እንድታንኳኳ ማስገደድም ስለመቻላቸው የሚያሳይ ጉዳይ ተደርጎ እየተቀመጠ ይገኛል። ይህ የሩሲያ ስልታዊ ድል የቤሽኬኩ ጉባኤ ከመካሄዱ በፊት አሜሪካ የራሷን የደህንነት ስጋት ለሞስኮ ማሳወቃ ሩሲያ በቤሽኬክ ለምታደርገው ድርድር ተጨማሪ የመደራደሪያ አቅምን ይፈጥራል። ሩሲያ የአሜሪካን ስጋት በማዳመጥ ብቻ ኢራንን ይበልጥ ወደ ራሷ ልታስጠጋና አሜሪካን ደግሞ በጭንቀት እንድትቆይ ልታደርጋት ትችላለች። ያልታሰበው የሞስኮ ጉብኝት የሚያሳየው ደግሞ አዲሱ የዓለም ስርዓት በአንድ ለሀያል ሀገር ትዕዛዝ ብቻ የሚመራ ለመሆኑ ነው። አሜሪካ ጉዳዮችን በራሷ መንገድ ከማስፈጸም ይልቅ እንደ ሩሲያና ቻይና ካሉ ተቀናቃኞቿ ጋር ጥቅሟን ለማስጠበቅ ስትል መደራደርና የደህንነት ሹማምንቶቿን ለመላክ ግድ እየሆነባት ነው ያለው። የጆን ራትክሊፍ የሞስኮ ጉዞም ዋሽንግተን የኢራን ሩሲያ ጥምረት ከቁጥጥሯ ውጭ የወጣ መሆኑን መቀበሏን የሚያሳይ ታሪካዊ ማረጋገጫ ሲሆን የ25 ቢሊዮን ዶላሩ የኒውክሌር ስምምነት ደግሞ ይህንን የኃይል ሽግግር ወደማይቀለበስ ደረጃ ያደረሰው ቁልፍ ክስተት ሆኖ በታሪክ እንደሚመዘገብ ነው አሁን እየተነሳ የሚገኘው። ወደዚህ ታሪካዊ ስምምነት ጥልቅ ይዘቶች ስንገባ ደግሞ ይህ 25 ቢሊዮን ዶላር የሚፈሰው ለተራና ለተለመደ የኃይል ማመንጫ ፕሮጀክት ብቻ እንዳልሆነ በግልጽ መገንዘብ አለብን። ይህ ፕሮጀክት በርካታ ዘመናዊ የኒውክሌር ሪአክተሮችን የሚያካትት ከፍተኛ የቴክኖሎጂ ሽግግርን የሚጠይቅና የኢራንን የኢነርጂ መሰረተ ልማት ሙሉ በሙሉ ወደ አዲስ ዘመን የሚያሸጋግር እጅግ ግዙፍ ኢንቨስትመንት ነው። በሩሲያ የኢራን አምባሳደር በይፋ እንዳረጋገጡት ከሆነ የዚሁ ግዙፍ የኒውክሌር ጣቢያ ግንባታ ቦታው ቀድሞውኑ የተመረጠ ሲሆን የቅድመ ግንባታ ዝግጅቶችም በተፋጠነ ሁኔታ እየተካሄዱ እንደሚገኙ አንስተዋል። ሩሲያ የዚህን ፕሮጀክት የኒውክሌር ቴክኖሎጂ የምህንድስና ንድፍና የፋይናንስ አቅርቦቱን በከፊል የምትሸፍን ሲሆን ኢራን ደግሞ መሬቱን፣ የውስጥ ጥበቃውና አካባቢያዊ መሰረተ ልማቶችን ታስተዳድራለች። ይህ የስራ ክፍፍል ሁለቱ ሀገራት ለዓመታት የሚዘልቅ የጋራ ባለቤትነትና የጥቅም ትስስርም እንዲፈጥሩ ያደርጋቸዋል። ይህ ስምምነት የኢራን የሲቪል ኒውክሌር ፕሮግራም ህጋዊነት በዓለም አቀፍ ደረጃ ለማጽናት በሩሲያ ድጋፍ የተደረገ ሆን ተብሎ የተወሰደ ስትራቴጂካዊ እርምጃም ተደርጎ እየተነሳ ነው ያለው። ምዕራባውያን የኢራንን የኒውክሌር ፕሮግራም ለጦር መሳሪያ ግንባታ ያለመ ነው በማለት ሲከሱና ሲያወግዙ ቢቆዩም የሩሲያ መንግስት ኩባንያ የሆነው ሮሳቶም በዚህ ፕሮጀክት ላይ መሳተፉ ፕሮጀክቱ ዓለም አቀፍ እውቅናና ሽፋን እንዲያገኝ ያደርገዋል። ሩሲያ የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባል ላይ የኒውክሌር ኃይል ባለቤት ሀገር እንደመሆኗ በእርሷ ቁጥጥርና እገዛ የሚሰራ የኒውክሌር ጣቢያ በህጋዊነት ጥያቄ ውስጥ ሊወድቅ አይችልም። ይህ ደግሞ ኢራን በማዕቀብና በጫና ውስጥ ሆና የተነፈገዋትን የኒውክሌር ቴክኖሎጂዎች በሩሲያ በኩል እንድታገኝ ህጋዊ በርን ይከፍትላታል። ከፖለቲካዊና ህጋዊ ከለላው ባሻገር ደግሞ ይህ የ25 ቢሊዮን ዶላሩ ስምምነት ኢራን ከተጋረጠባት የወታደራዊ ጥቃት ስጋት የሚከላከል ትልቅ ጋሻ መሆኑ የማገልገል እድል አለው። በተለይም አሜሪካና እስራኤል የኢራንን የኒውክሌር ጣቢያዎች በማንኛውም ጊዜ ለማጥቃትና ፕሮግራሟን ለማሰናከል በሚዝቱበት በዚህ ወቅት ሩሲያ በቀጥታ በፕሮጀክቱ ውስጥ መግባቷና ዜጎቿ በጣቢያ ውስጥ መስራታቸው ጣቢያዎቹን ከጥቃት የሚከላከል ከፍተኛ የፖለቲካና ወታደራዊ ከለላን ይፈጥራል። ማንኛውም በእነዚህ አዳዲስ የኒውክሌር ጣቢያዎች ላይ የሚሰነዘር የአየር ጥቃት የሩሲያን ዜጎችና የሩሲያን ብሔራዊ ሀብት እንደማጥቃት ስለሚቆጠር እስራኤልም
የሆነች አሜሪካ ከሩሲያ ጋር ቀጥተኛ ጦርነት ውስጥ ላለመግባት ሲሉ ጥንቃቄን ለማድረግ ይገደዳሉ። በኢኮኖሚ ገጽታውም ቢሆን ይህ ፕሮጀክት በኢራን ታሪክ ውስጥ ከተደረጉት ትላልቅ የውጭ ቀጥታ ኢንቨስትመንቶች ወይም ኤፍዲአይ አንዱ ነው የሚሆነው። በአሜሪካ የከፋ ኢኮኖሚ ማዕቀብ ስር ለምትገኘው ኢራን 25 ቢሊዮን ዶላር የሚያወጣ ፕሮጀክት ወደ ሀገር ውስጥ ማስገባቷ በሺዎች የሚቆጠሩ የስራ ዕድሎችን ከመፍጠሩ በላይ የሀገሪቱን የኤነርጂ አቅርቦት በከፍተኛ ደረጃ በማሳደግ የውስጥ ኢንዱስትሪዎችን የሚያነቃቃ ነው። በተጨማሪም ይህ ፕሮጀክት የሁለቱ ሀገራት የፋይናንስ ስርዓት ይበልጥ የሚያሳስር ሲሆን ክፍያዎች ከዶላር ይልቅ በሩብልና በሪያል ሊፈጸሙ ስለሚችሉ ደግሞ አሜሪካ በዓለም አቀፉ የፋይናንስ ስርዓት ላይ ያላትን የበላይነት ለመሸርሸር የሚደረገው የጋራ ጥረት የሚያግዝ ነው የሚሆነው። በአጠቃላይ የዚህ የ25 ቢሊዮን ዶላር የኒውክሌር ስምምነት ዝርዝር ጉዳዮች እንደሚያሳዩት ከሆነ ፕሮጀክቱ ከኃይል ማመንጫነት ባለፈም የመካከለኛው ምስራቅን የጂኦ ፖለቲካ ካርታ ዳግምን የሚስል ነው የሚሆነው። ሩሲያ ይህንን ግዙፍ ካፒታልና ቴክኖሎጂ ወደ ኢራን ስታስገባም ኢራን በቀጠናው ውስጥ ያላትን ወታደራዊና ኢኮኖሚያዊ ልዕልናን በማረጋገጥ የምዕራባውያንን ተጽዕኖ በጋራ ለመመከት ነው የምትሰራው። በቅርቡ በቤሽኬክ የሚካሄደው የፑቲንና የፔሽኪያን ስብሰባ የዚህን ፕሮጀክት የፋይናንስ ፍሰት፣ የጸጥታ አጠባበቅና ቀጣይ የጋራ ስትራቴጂዎችን አጣርቶ በማስቀመጥ ይህንን ታሪካዊ ስምምነት ወደማይቀለበስበት የተግባር ምዕራፍ የሚያሸጋግረው ስለመሆኑ የሚያጠራጥር አይደለም። እዚህ አዲስ የኒውክሌር ጣቢያ የተመረጠው ስፍራ ጉዳዩን ይበልጥ ያወሳስበዋል፣ አደገኛና ዓለም አቀፋዊ ትኩረት እንዲስብም ያደርገዋል። በሩሲያ የኢራን አምባሳደር እንዳረጋገጡት ከሆነ ጣቢያው የሚገነባው በፋርስ ባህረ ሰላጤ ወይም ፐርሺያን ገልፍ አቅራቢያ ነው። የፋርስ ባህረ ሰላጤ በዓለም ላይ እጅግ ስትራቴጂካዊ የሆነ የዓለም የነዳጅና የጋዝ አቅርቦት በሚያስተናግድና በየቀኑ በሚሊዮን በርሚል የሚቆጠር ነዳጅ በሆርሙዝ ሰርጥ በኩል የሚያሳልፍ የደም ስር ነው። የአካባቢ የዓለም ኢኮኖሚ የልብ ምት የሚለካበት ቀጠና ሲሆን በዚህ ስስና ወሳኝ አካባቢ ላይ ግዙፍ የኒውክሌር ኃይል ማመንጫ መገንባት ማለት የውሃ ማቀዝቀዣ ፍላጎትን ለማሟላት ብቻ ተብሎ የተወሰደ የቴክኒክ ውሳኔ ሳይሆን እጅግ የላቀ ወታደራዊና ጂኦፖለቲካዊ ትርጉም ያለው ስትራቴጂካዊ እርምጃ ነው። ከዚህም በላይ በፋርስ ባህረ ሰላጤ የአሜሪካ የባህር ኃይል ፊፍዝ ፍሊት ዋና ማዕከል የሚገኝበትና አሜሪካ በቀጠናው ያላትን ወታደራዊ በላይነት የምታስጠብቅበት የውሃ አካልም ነው። በርካታ የአሜሪካ ወታደራዊ ሰፈሮች በባህሬን፣ ኳታር፣ ዩኤኢ ውስጥ የሚገኙበት ስፍራ ነው። ሩሲያና ኢራን ይህንን የኒውክሌር ጣቢያ ልክ በአሜሪካ ወታደራዊ እንቅስቃሴዎች አፍንጫ ስር አድርገው መገንባታቸው ሩሲያ ለመጀመሪያ ጊዜ በፋርስ ባህረ ሰላጤ ላይ ቀጥተኛና ህጋዊ የሆነ ስትራቴጂካዊ መገኘት ወይም ስትራቴጂክ ፕሬዘንስ እንዲኖራት ያስችላታል። ይህ ጣቢያ ሩሲያ የአሜሪካን የባህር ኃይል እንቅስቃሴ በቅርበት እንድትከታተል እንዲሁም የባህረ ሰላጤውን የጸጥታ አወቃቀር የራሷን ፍላጎት በማከለ መልኩ እንድትቀርጽም ትልቅ እድል ይሰጣታል። ይህ የኒውክሌር ጣቢያ በፋርስ ባህረ ሰላጤ ላይ መገንባቱ ሌላው ትልቁ ጠቀሜታው ለኢራን የሚሰጠው የማስጠንቀቂያ ጋሻ ወይም ዴተረንስ ሺልድ ነው። ማንኛውም በአካባቢ የሚፈጠር ወታደራዊ ግጭት፣ የአየር ጥቃት ወይም የባህር ላይ ውጊያ የዚህን ግዙፍ የኒውክሌር ጣቢያ ደህንነት አደጋ ላይ ሊጥልና ከፍተኛ የጨረር መጋለጥን ሊያስከትል ይችላል። ይህ ማለት አሜሪካም ሆነች እስራኤል በፋርስ ባህረ ሰላጤ ላይ ከዚህ በኋላ ሊያደርጉት በሚችሉት ወታደራዊ እንቅስቃሴ እንዲሁም በኢራን ላይ ሊወስዱት የሚያስቡትን ማንኛውም እርምጃ በከፍተኛ ጥንቃቄ እንዲያደርጉ ያስገድዳቸዋል። የኒውክሌር ጣቢያው መኖሩ በራሱ ቀጠናውን ከከፍተኛ ወታደራዊ ግጭት የሚጠብቅና ምዕራባውያን ሀገሮች እርምጃ ከመውሰዳቸው በፊት 10 ጊዜ ቆም ብለው እንዲያስቡ የሚያደርግ ስትራቴጂካዊ ማነቆ ሆኖም ያገለግላል። በተጨማሪም የፋርስ ባህረ ሰላጤ የኒውክሌር ጣቢያ ባህር ላይ ደህንነት ወይም ማሪታይም ሴኩሪቲ ፖለቲካን ሙሉ በሙሉ የሚቀየር ነው የሚሆነው። ኢራን በዚህ ጣቢያ ምክንያት በባህረ ሰላጤው ላይ ያላትን የባህር ኃይል እንቅስቃሴ ለማጠናከርና የኒውክሌር ጣቢያን ደህንነት እጠብቃለሁ በሚል ሰበብ የሆርሙዝ ሰርጥና አካባቢውን ይበልጥ ለመቆጣጠርም ህጋዊ ምክንያት ታገኛለች። የሩሲያ የባህር ኃይልም የራሱን ኢንቨስትመንትና ዜጎችን ለመጠበቅ በሚል ሰበብ ወደ ፋርስ ባህረ ሰላጤ አዘውትሮ ብቅ ማለት ሊጀምር የሚችልበት እድልን ይፈጥራል። የአሜሪካን ለዘመናት የቆየ የባህር ላይ ነጻነትና የአካባቢው ጠባቂነት ሚና የሚነጥቅና የባህረ ሰላጤውን የጸጥታ ቁጥጥር ወደ ኢራንና ሩሲያ እጅ የሚያዞር ትልቅ ጂኦፖለቲካዊ ጨዋታ ነው የሚሆነው። ቦታው የተመረጠው በዘፈቀደ ሳይሆን የኢራንን ብሔራዊ ደህንነት ለማረጋገጥና የሩሲያን ዓለም አቀፋዊ ተጽዕኖ ወደ መካከለኛው ምስራቅ እምብርት ለማምጣት ታስቦ ነው የሆነው። አዲሱ የኒውክሌር ጣቢያ የኤነርጂ ምንጭ ብቻ ሳይሆን አሜሪካንና አጋሮቿን በፋርስ ባህረ ሰላጤ ላይ እንዳይንቀሳቀሱ የሚያደርግ ወታደራዊና የፖለቲካ የብረት ግንብ ነው። ፕሬዚዳንት ፔሽኪያንና ፑቲን በቤሽኬክ ሲገናኙ የዚህን ስትራቴጂካዊ ቦታ ደህንነት እንዴት በጋራ እንደሚጠብቁና ምዕራባውያን ሊያደርሱ የሚችሉትን ጫና እንዴት እንደሚመክቱም በሰፊውና በዝርዝር ውይይት እንደሚያደርጉ ነው የሚጠበቀው። ይህ ፕሮጀክት የፋርስ ባህረ ሰላጤን የፖለቲካ ካርታ ለዘላለም የሚቀይር ክስተት ነው የሚሆነው። ፕሬዚዳንት ፔሽኪያን ይህንን አንገብጋቢ ጉዳይ ይዞ በሚቀጥለው ሳምንት በቤሽኬክ ወደሚካሄደው የሻንጋይ ትብብር ድርጅት ጉባኤ ማቅናታቸው የኢራንን አዲሱ የውጭ ጉዳይ ፖሊሲ አቅጣጫ ቁልጭ አድርጎ የሚያሳይ ነው የሚሆነው። የሻንጋይ ትብብር ድርጅት በዋናነት ቻይናና ሩሲያን ያካተተ እንዲሁም
እንዲሁም ህንድ፣ ፓኪስታን፣ ኢራንና የመካከለኛው እስያ ሀገራትን ያቀፈ ግዙፍ የፖለቲካ የኢኮኖሚና የጸጥታ ትብብር ማዕቀፍ ነው። ኢራን ለዓመታት በምዕራባውያን ማዕቀብና መገለል ውስጥ ብትቆይም አሁን ግን የዚህ ግዙፍ ድርጅት ሙሉ አባል በመሆን ይህንን መገለል ሙሉ በሙሉ ለመስበር እየጣረች ትገኛለች። ፔዜሽኪያን ይህንን ጉባኤ እንደ ፖለቲካዊ መከላከያ ወይም ፖለቲካል ሽልድ አድርገው በመጠቀም የሀገራቸውን ብሔራዊ ጥቅም ከምዕራባውያን ጥቃት ለመጠበቅም እየተዘጋጁ ነው የሚገኙት። የሻንጋይ የትብብር ድርጅት መሰረታዊ ዓላማ የምዕራባውያንን በተለይም የአሜሪካን የፖለቲካና የኢኮኖሚ በላይነትን ለመቋቋም የተመሰረተም ባለብዙ ወገን መድረክን መፍጠር ነው። ፔዜሽኪያን ከፑቲን ጋር በዚህ መድረክ ላይ መገናኘታቸው የ25 ቢሊዮን ዶላሩ የኒውክሌር ስምምነት የሁለቱ ሀገራት ድብቅ ስምምነት ብቻ ሳይሆን የሰፋፊው የምስራቁ ዓለም የጸጥታ ትብብርና የኢኮኖሚ ውህደት አካል እንደሆነም ለአሜሪካና ለአውሮፓ ግልጽ መልእክት የሚያስተላልፍ ነው። ይህ መድረክ ኢራን ከሩሲያ ጋር የምታደርገውን ማንኛውም ስምምነት ዓለም አቀፋዊ እውቅና እንዲያገኝና በሌሎች አባል ሀገራት ዘንድም ተቀባይነት እንዲኖረው በማድረግ አሜሪካ በኢራን ላይ የምታደርገውን የነጠላ ማዕቀብ ህገወጥና ተቀባይነት የሌለው አስመስሎ እንዲቀርብ ያደርገዋል። በዚህ የቤሽኬክ ጉባኤ ላይ የቻይና ሚናም በዝምታ የሚታለፍ አይደለም። ምንም እንኳን ስምምነቱ በቀጥታ በሩሲያና በኢራን መካከል የሚደረግ ቢሆንም ቻይና የሻንጋይ ትብብር ድርጅት ዋነኛ አንቀሳቃሽ ሞተር እንደመሆኗ መጠን ይህንን የሁለቱን ሀገራት መቀራረብ በከፍተኛ ሁኔታ ትደግፈዋለች። ቻይና የኢራን ዋነኛ የነዳጅ ገዥና የሩሲያ ቁልፍ ስትራቴጂክ አጋር ነች። የሩሲያና የኢራን በኒውክሌር ቴክኖሎጂ መተሳሰር ቻይና በመካከለኛው ምስራቅ ያላትን የኢኮኖሚ ፍላጎት የሚያስጠብቅላትና የአሜሪካን ጫና በቀጠናው የሚቀንስላት በመሆኑ የሶስቱ ሀገራት ማለትም ቻይና፣ ሩሲያና ኢራን ትብብር በኤስሲኦ የሻንጋይ ትብብር ድርጅት መድረክ ላይ ይበልጥ የጎላ ይሆናል። ድርጅቱ ለእነዚህ ጸረ አሜሪካ ሀገራት ጠንካራ የፖለቲካ ዣንጥላ ሆኖ እያገለገለ ስለሚገኝ ነው። ከዚህም በተጨማሪ የሻንጋይ ትብብር ድርጅት ለኢራን የኢኮኖሚና የንግድ መስመሮች ክፍት በማድረግ የማዕቀብን ጫና እንድታመልጥም የሚያመቻች መንገድ ይዞ ሊመጣ ይችላል። ድርጅቱ አባላቱ በራሳቸው የገንዘብ ምንዛሬ ወይም ሎካል ከረንሲስ ንግድ እንዲያካሂዱና ከዶላር ጥገኝነት እንዲላቀቁ በስፋት የሚሰራ ነው። የ25 ቢሊዮን ዶላሩ የኒውክሌር ስምምነትም የዚህ የፋይናንስ ነጻነት አካል ሆኖ ክፍያዎችና የቴክኖሎጂ ዝውውሮችን ከአሜሪካ የስዊፍት የባንክ ስርዓት ውጭ እንዲፈጸሙ ሊያደርግ ይችላል። ይህ የኢኮኖሚ ትብብር ኢራን የተጣለባትን የኢኮኖሚ ማነቆ አፍርሳ ከድርጅቱ አባል ሀገራት ጋር ያላትን የንግድ ልውውጥ በከፍተኛ ሁኔታ እንድታሳድግ ያስችላታል። በአጠቃላይ ፕሬዚዳንት ፔዜሽኪያን በቤሽኬክ በሚያደርጉት ተሳትፎ ኢራን በዓለም አቀፍ ደረጃ የተገለለች ሀገር መሆኗ እያበቃለት እንደመሆኑ የሚያውጅ ነው። የሻንጋይ ትብብር ድርጅትን እንደ ፖለቲካዊ መከላከያ በመጠቀም ኢራን ጠንካራና ተደማጭነት ያላት የዓለም አቀፍ ማህበረሰብ አካል መሆኗን የሚያረጋግጡበትም ነው። የፑቲንና የፔዜሽኪያን የቤሽኬክ መገናኘት ይህ ድርጅት አሜሪካ የምትመራውን የዓለም ስርዓት በተግባር የሚሞግትና አዲስ የጸጥታ ኢኮኖሚ አማራጭ ለዓለም የሚያቀርብ የኃይል ስብስብ መሆኑን የሚያሳይ ህያው ምስክር ሆኖ ነው ብቅ የሚለው። ይህ ታሪካዊ ስብሰባና የ25 ቢሊዮን ዶላሩ ግዙፍ ስምምነት የሚካሄደው አሜሪካ በኢራን ላይ ታይቶ የማይታወቅ የኢኮኖሚ ማዕቀብ ዘመቻ በተጠናከረ መልኩ ያካሄደች ባለችበት ወሳኝ ወቅት ነው። አሜሪካ ይህንን ፖሊሲ በመከተል የኢራን የነዳጅ ወጪ ንግድ ሙሉ በሙሉ ለማስቆም፣ ዓለም አቀፍ የውጭ ምንዛሬ ክምችቷን ዜሮ ለማድረግና አጠቃላይ የኢራን ኢኮኖሚ ለማዳከም፣ አገዛዙን ለማንበርከክ ወይም የውጭ ፖሊሲውን እንዲቀየር ለማስገደድ እየሰራች ነው ያለች። ይሁን እንጂ የዚህ 25 ቢሊዮን ዶላር የሩሲያ ኢንቨስትመንት ወደ ኢራን መግባት ይህንን የአሜሪካ ዘመቻና የኢኮኖሚ ጦርነት ሙሉ በሙሉ ገደል የሚከትና ውጤት አልባ ሊያደርግ የሚችል ሆኖ እናገኘዋለን። ሩሲያ ይህንን ያህል ግዙፍ ካፒታል ወደ ኢራን ማስገባቷ በውጭ ምንዛሬ እጥረትና በዋጋ ንረት ለሚሰቃየው የኢራን ኢኮኖሚ ትልቅ የደም ዝውውር መፍጠሩ አይቀርም። ይህም የኒውክሌር ፕሮጀክት በሺዎች የሚቆጠሩ ኢራናውያን የስራ ዕድል ተጠቃሚ የሚያደርግ የሀገር ውስጥ ኮንትራክተሮችን የሚያሳትፍና ከጎንዮሽ የኢኮኖሚ እንቅስቃሴዎች ጋር ተዳምሮ የኢራንን ጠቅላላ ሀገራዊ ምርት ወይም ጂዲፒ በከፍተኛ ደረጃ የሚያንቀሳቅስ ነው። ፕሬዚዳንት ፔዜሽኪያን ይህንን ስምምነት በመጠቀም በሀገር ውስጥ የሚገኘውን የኢኮኖሚ ቅሬታ ለማርገብና መንግስታቸው የውጭ ኢንቨስትመንትን ማምጣት የሚችል መሆኑን ለማሳየትም ትልቅ ፖለቲካዊ ድል ተቀዳጅቷል። ይህም የአሜሪካን ማዕቀብ ትርጉም አልባ በማድረግ የኢራንን ኢኮኖሚ ከምዕራቡ ዓለም ቁጥጥር ውጭ በሆነ ስርዓት ለማሳሰር የተደረገ ስኬታማ እርምጃ ነው። ከዚህም በላይ የዚህን ስምምነት የፋይናንስ አፈጻጸም አሜሪካን ይበልጥ የሚያበሳጭ ነው የሚሆነው። ሩሲያና ኢራን በሁለቱም ላይ የተጣለውን ማዕቀብ ለማምለጥ ሲሉ የንግድ ልውውጦችና የፕሮጀክት ክፍያዎችን በአሜሪካ ዶላር ሳይሆን በራሳቸው የገንዘብ ምንዛሬ ወይም ሩብልና ሪያልን እንዲሁም በባርተር የእቃ በእቃ ልውውጥ ስርዓት ሊያከናውኑ ይችላሉ። በተጨማሪም ሁለቱ ሀገራት የአሜሪካን የስዊፍት የባንክ መልእክት ወይም የባንክ ስርዓትን በማቋረጥ የራሳቸውን አማራጭ የባንክ ትስስር ወይም ፋይናንሻል ሜሴጂንግ ሲስተም መዘርጋታቸውን የሚነሳው ይህ የ25 ቢሊዮን ዶላር የኒውክሌር ፕሮጀክት አሜሪካ ምንም አይነት የገንዘብ እንቅስቃሴውን ልትቆጣጠረው ሆነ ልታግደው በማትችለው ሚስጥራዊና ደህንነቱ በተጠበቀ የፋይናንስ መስመር የሚተገበር ነው። ይህ የኢራንና የሩሲያ ስልት በዓለም አቀፍ ደረጃ ሌሎች በማዕቀብ ለተቀጡ ሀገራት ትልቅ ትምህርትና ተስፋም የሚሰጥ ነው የሚሆነው። አሜሪካ ማዕቀብን እንደ ዋነኛ የውጭ ጉዳይ ፖሊሲ ማስፈጸሚያ መሳሪያ አድርጋ የምትጠቀምበት ዘመን እያከተመ መሆኑንም
የሚያሳይ ክስተት ነው የሆነው። ሀገራት ከአሜሪካ ቁጥጥር ውጭ የሆኑ አማራጭ የኢኮኖሚና የፋይናንስ ስርዓቶችን መዘርጋት ከቻሉ የዋሽንግተን የኢኮኖሚ ጫና ምንም አይነት ፖለቲካዊ ለውጥ ሊያመጣ እንደማይችል ኢራን በተግባር አሳይታለች። በ3.8 ሚሊዮን ብር በአፍሪካ ህብረት መካከል በሚገኝ ምርጥ ቦታ ላይ የቅንጡ አፓርትመንትና የንግድ ሱቆች ባለቤት የሆነው ባለ 1 መኝታ በ3.8 ሚሊዮን ብር፣ ባለ 2 መኝታ በ5 ሚሊዮን ብር፣ ባለ 3 መኝታ በ6 ሚሊዮን ብር ቅንጡ አፓርትመንት ባለቤት የሆነው የእነዚህም ቤቶች 50% ዋጋ ቤቱን እስከምትረከቡ ባለው 30 ወራት የምትከፍሉ ሲሆን ቀሪውን 50% እየኖራችሁበት እስከ 5 ዓመት ያለምንም ወለድ መክፈል ትችላላችሁ። ቀድመው ለሚመጡ 20 ሰዎች ብቻ በካሬ በ89 ሺህ ብር እንዲሁም የንግድ ሱቆችን በ2.5 ሚሊዮን ብር ሙሉ ክፍያና በ450 ሺህ ብር ቅድመ ክፍያ በውስጡም ጂምና ስፓ፣ የልጆች መዋኛ እንዲሁም ሰፊ ፓርኪንግና አረንጓዴ ስፍራን አጠቃሎ በውል ደረጃ ያስቀምጣል። 2 ፕሮጀክቶችን ሰርቶ ካስረከበው ሰመር ሪል ስቴት። ለበለጠ መረጃ ከስር በምናስቀምጠው ቁጥር ይደውሉልን። የቢሽኬኩ ስብሰባም ይህንን የኢኮኖሚ ነጻነት ለማክበርና ይበልጥ ለማጠናከር የሚደረግ የድል አከባበር ጭምር ነው ሊባል የሚችል ነው። በዚህ እጅግ በተወሳሰበ የጂኦፖለቲካ ጨዋታ ውስጥ የሩሲያ ስሌት እጅግ የረቀቀና የረጅም ጊዜ ራዕይን ያነገበ መሆኑ ግን መገንዘብ አለብን። ሩሲያ በዩክሬን ጦርነት ምክንያት ከምዕራቡ ዓለም ጋር ሙሉ ለሙሉ በተቆራረጠችበትና የኢኮኖሚ ማዕቀብ በተጠናከረባት እንዲሁም አውሮፓ በሯን በዘጋችባት በዚህ አስቸጋሪ ወቅት መካከለኛው ምስራቅ ላይ ጠንካራ ታማኝና ስትራቴጂካዊ አጋር ማግኘት ለዓለም አቀፋዊ ህልውናዋ ወሳኝ ሆኖ ታገኘዋለች። ኢራን በዚህ ወቅት ለሩሲያ በተለይም ሻሄድ የተባሉትን አጥፊ ድሮኖችና የባሊስቲክ ሚሳኤሎችን በማቅረብ በዩክሬኑ የጦር ግንባር ከፍተኛ ወታደራዊ እገዛን ስታደርግላት ቆይታለች። አሁን ደግሞ ፑቲን የኢራንን ውለታ ለመመለስና የሁለቱን ሀገራት ቁርኝት ወደማይበጠስ የደም ትስስር ለማሳደግ በ25 ቢሊዮን ዶላር ግዙፍ የኒውክሌር ጣቢያ በኢራን ምድር ለመገንባት ስለመወሰናቸው ናቸው መረጃዎቹ የሚያሳዩት። ይህ ኢንቨስትመንት ሩሲያ በመካከለኛው ምስራቅ ፖለቲካ ውስጥ ያላትን ተጽዕኖ በቋሚነት ለመትከል የምትጠቀምበትም መንገድ ነው። የፋርስ ባህረ ሰላጤ የኒውክሌር ጣቢያው ግንባታ ሞስኮ በአካባቢው ፖለቲካ ውስጥ ወሳኝ ተዋናይ ሆና እንድትቀጥል ነው የሚያደርጋት። አሜሪካ ከመካከለኛው ምስራቅ ትኩረቷን እየቀነሰችና ወደ እስያ ፓሲፊክ ወይም ቻይናን ለመያዝ እያተኮረች ባለችበት በዚህ የሽግግር ወቅት ሩሲያ ይህንን የኃይል ክፍተት ወይም ፓወር ቫኪዩምን ተጠቅማ በኢራን በኩል በቀጠናው ላይ የራሷን የጸጥታ አወቃቀር እየዘረጋች ትገኛለች። የሩሲያ ዜጎች፣ መሐንዲሶችና ወታደራዊ አማካሪዎችም ይህንን የኒውክሌር ጣቢያ ለማስተዳደር በቋሚነት በፋርስ ባህረ ሰላጤ መስፈራቸው ሩሲያ በቀጠናው ያላትን ወታደራዊና የደህንነት መረጃ የመሰብሰብ አቅም በእጅጉ ያገለብተዋል። በተጨማሪ ስምምነት ለሩሲያ ትልቅ የኢኮኖሚና የቴክኖሎጂ የበላይነትን የሚያጎናጽፍ ነው። ሩሲያው አቶሚክ ኤነርጂ ኮርፖሬሽን ወይም ሮሳቶም በዓለም አቀፍ የኒውክሌር ገበያ ላይ ያለውን የበላይነት ለማስቀጠል ይህ ፕሮጀክት ትልቅ ማስታወቂያ ይሆንለታል። ሩሲያ ይህንን ቴክኖሎጂ ለኢራን በመሸጥ ከፍተኛ የገቢ ምንጭ ከማግኘቷን በላይ ሌሎች የመካከለኛው ምስራቅና የአፍሪካ ሀገራትም የኒውክሌር ቴክኖሎጂን ከሩሲያ እንዲገዙ የሚያበረታታ ተግባራዊ ምሳሌ ይሆናል። ይህም ሩሲያ በዓለም አቀፍ የኤነርጂ ገበያ ላይ በተለይም በኒውክሌር ዘርፍ ላይ ያላትን ሞኖፖሊ ይበልጥ የሚያጠናክር፣ አሜሪካና ፈረንሳይ በዚህ ዘርፍ ያላቸውን ተወዳዳሪነትም በእጅጉ እንዲዳከም የሚያደርግ ነው የሚሆነው። በጂኦፖለቲካዊ የኃይል ሚዛን ስሌት ሩሲያ ይህንን የኢራንን የኒውክሌር ፕሮጀክት በመደገፍ በአሜሪካ ላይ ከፍተኛ ጫናን መፍጠር ትችላለች። ፑቲን ለአሜሪካ የሚያስተላልፉት መልእክትም ግልጽ ነው የሚሆነው። እናንተ በዩክሬን ድንበር ላይ የጦር መሳሪያ ካሳጠቃችሁ እኔም በእናንተ ስትራቴጂካዊ ፍላጎቶች ማዕከል ማለትም በመካከለኛው ምስራቅ ያሉትን ተቀናቃኞቻችሁ፣ ጠላቶቻችሁን እጅግ የላቀና የኒውክሌር እንዲሁም ወታደራዊ ቴክኖሎጂን ለማሳጠቅ እሰራለሁ የሚል መልእክትን የሚያስተላልፍ ይህ ማስፈራሪያና የብቀላ ስትራቴጂ አሜሪካን ከፍተኛ ጣብቂኝ ውስጥ የሚከት ሲሆን ሩሲያ በዩክሬን ላይ ለምታደርገው ድርድርም ትልቅ የመደራደሪያ ካርድ ወይም ባርጌኒንግ ቺፕ ሆኖ ያገለግላል። የሲአይኤው ኃላፊ ጆን ራትክሊፍ በድንገት ሞስኮ የገቡትም የዚሁ የሩሲያ ስሌት ስኬታማነት ማመላካቸው የማሳያ ሆኖ ሊቀመጥ የሚችል ጉዳይ ነው ተደርጎ ሊነሳ የሚችለው። ከዚህ ባሻገር የመሱድ ፔሽኪያን ሁኔታና መንግስታቸው እየወሰደ ያለው እርምጃ በምዕራባውያን ዘንድ የነበረውን የተሳሳተ ግምትም ሙሉ በሙሉ ያፈረሰ ነው። ፔሽኪያን በምርጫ ቅስቀሳቸው ወቅት ታድሶ አራማጅ ወይም ሪፎርሚስት እንደሆኑና ከምዕራባውያን ጋር የተወሰነ ድርድር ለማድረግ እንዲሁም ማዕቀቦችን ለማስነሳት ክፍት እንደሆኑ ሲጠቁሙ ቆይቷል። የአካሄዳቸው አሜሪካና አውሮፓ ኢራን ፊቷን ወደ ምዕራቡ ዓለም ልታዞር ትችላለች የሚል ተስፋ እንዲሰንቁ አድርጓቸው ነበር ከዚህ ቀደም። ነገር ግን ከተመረጡ በኋላና ባለፈው የጦርነት ጊዜ ላይ በተግባር የታየው የመንግስታቸው እርምጃ የኢራን ዋነኛ ህልውና ዋስትና ያለው ከሞስኮና ከቤጂንግ ጋር መሆኑን ያረጋገጠና የኢራን ወደ ምስራቅ የመመልከት ፖሊሲ ወይም ሉኪስት ፖሊሲ በማያወላውል ሁኔታ ያጸና ሆኖ ነው የተገኘው። ይህ $25 ቢሊዮን የኒውክሌር ስምምነት ከሩሲያ ጋር መፈረሙ የፔሽኪያን መንግስት የውጭ ጉዳይ ፖሊሲ አቅጣጫው በግልጽ ያሳወቀበት መንገድ ነው። ምንም እንኳን ፕሬዚዳንቱ ሪፎርሚስት ቢሆኑም የሀገሪቷና የፖለቲካና የደህንነት ውሳኔ ሰጪ የሆነው የኢራኑ መንፈሳዊ መሪ አያቶላ ሞጅታባ ኻሜኔና የእስላሚክ አብዮታዊ ዘቡ IRGC ዋና ፍላጎት አስፈጻሚ መሆናቸው
ክስተቱ ያረጋግጣል። የኢራን ጥልቅ መንግስት ወይም ዲፕ ስቴት ከምዕራባውያን ጋር የሚደረግ ማንኛውም ድርድር እምነት የማይጣልበትና ጊዜያዊ እንደሆነ ያምናል። የ2015ቱን የኒውክሌር ስምምነት አሜሪካ ማፍረሷም ለዚህ እንደ ትልቅ ትምህርት ይወስደዋል። በዚሁ የጦርነት ሂደት ላይ በተደጋጋሚ ስምምነቶች የፈረሱት በአሜሪካ ምክንያት ስለመሆናቸው ያነሳል። በዚህ ምክንያት አሜሪካ ታማኝ ተደራዳሪ አይደለችም የሚል እምነትን አለው። ስለዚህ ዘላቂው የደህንነትና የኢኮኖሚ ዋስትና ያለው ከምስራቁ ዓለም ሀያላን ጋር በመዋሃድና አብሮ በመስራት ብቻ እንደሆነ ጠንቅቀው የወሰነ ነው የሚመስሉ ሰው። የቤሽኬኩ ስብሰባ ፔሽኪያን ይህንን ወደ ምስራቅ የመመልከት ፖሊሲን በተግባር ለመተርጎምና የኢራንን ዕጣ ፈንታ ከእስያና ከዩሬሽያ የትብብር ማዕቀፎች ጋር ለማስተሳሰር የሚያደርጉት ጥረት ማሳያ ነው። ኢራን የሻንጋይ ትብብር ድርጅትና የብሪክስ አባል በመሆን ራሷን ከአሜሪካ ተጽዕኖ ውጭ በሆነ አዲስ የዓለም አቀፍ ግንኙነት አውታር ውስጥ ነው ያካተተችው። ፔሽኪያን በቤሽኬክ ከፑቲን ጋር የሚያደርጉት ውይይት ኢራን ይህንን የምስራቅ ጥምረትን በመጠቀም ቴክኖሎጂን፣ ወታደራዊ አቅምንና የኢኮኖሚ እድገትን ለማረጋገጥ ያላትን ቁርጠኝነት የሚያሳይ ነው። ይህ ፖሊሲ ኢራንን ከተከላካይነት አውጥቶ በአዲስ የዓለም ስርዓት ግንባታ ውስጥ ንቁና ተጽዕኖ ፈጣሪ ተዋናይ እንድትሆንም ነው የሚያደርጋት። በሀገር ውስጥ ፖለቲካም ደረጃም ቢሆን ይህ የሩሲያ ስምምነት እንደ ወደ ምስራቅ ማዘንበል ፖሊሲ ጠንካራ ብሔራዊ ስሜትን ወይም ናሽናሊዝምን የሚቀሰቅስ ነው። የኢራን ህዝብ ለዓመታት በምዕራባውያን ማዕቀብና ዛቻ ሲሰቃይ መቆየቱ፣ አንዳንዴም በድሮንና በሄሊኮፕተሮች በጀቶች ሲደበደብ መቆየቱን ተከትሎ አሁን ላይ እንደ ሩሲያ ያለ ሀያል ሀገር በቢሊዮን የሚቆጠር ዶላር በሀገሩ ማፍሰስና መሪዎቹም በዓለም አቀፍ መድረክ በክብር የሚታዩበት ሁኔታ መፈጠሩ የህዝቡን የሞራል ልዕልና ከፍ ያደርገዋል። ፔሽኪያን ይህንን ስምምነት በመጠቀም በሀገር ውስጥ ያለውን የፖለቲካ ክፍል በማጥበብና ጠንካራ ሉዓላዊትና በቴክኖሎጂ የበለጸገች ኢራንን የመገንባት ራዕያቸውንም ለህዝባቸው ለማሳየት እየተጠቀሙበት ነው የሚገኙት። ከዚህ ባሻገር ይህ የሩሲያና የኢራን ጥልቅ የኒውክሌርና የስትራቴጂ ትስስር በመካከለኛው ምስራቅ ባሉ የኃይል ሚዛኖች ላይም ከባድ መናወጥና ከፍተኛ ድንጋጤን እየፈጠረ ነው የሚገኘው። ከሁሉም በላይ ይህንን አዲስ እድገት በከፍተኛ የህልውና ስጋትና ፍርሃት የምትመለከተው እስራኤል ነች። እስራኤል የኢራንን የኒውክሌር ፕሮግራም ከምንም በላይ ቀዳሚ የህልውና አደጋ ወይም ኤክስቴንሻል ትሬት አድርጋ የምትቆጥር ሲሆን የሩሲያ የቅርብ ክትትል፣ የቴክኖሎጂ እገዛና የ25 ቢሊዮን ዶላር ኢንቨስትመንት የታከለበት አዲስ ጣቢያ በፋርስ ባህረ ሰላጤ መገንባት ማለት የእስራኤልን ወታደራዊና የደህንነት ስሌት ሙሉ በሙሉ የሚያበላሽ ነው የሚሆነው። እስራኤል የኢራንን የኒውክሌር ተቋማት ለማውደም ለዓመታት ስታዘጋጅ የነበረውን የፕሪኤምፕቲቭ ስትራይክ ዶክትሪን አሁን ላይ ተግባራዊ ለማድረግ እጅግ አዳጋች አልፎም የማይቻል ደረጃ ላይ ሊደርስባት ይችላል። ለምን? ሩሲያ እዚህ ላይ እጇን ከታ የምትሰራ ከሆነ ማለት ነው። ለዚህ ዋነኛ ምክንያት የሚሆነው የሩሲያ ቀጥተኛ ተሳትፎ የኢራን የኒውክሌር ጣቢያዎች ፖለቲካዊና ወታደራዊ ኖታች ዞን ውስጥ ስለሚያስገባቸው ነው። እስራኤል በእነዚህ አዳዲስ ጣቢያዎች ላይ የአየር ድብደባ ብታካሄድ በውስጡ የሚሰሩ የሩሲያ መሐንዲሶችና ባለሙያዎች ህይወት ሊያጠፋ ይችላል። የሩሲያም ኢንቨስትመንት ይወድማል ማለት ነው። ይህ ደግሞ ቀጥተኛ የሩሲያን ወታደራዊ አጸፋ የሚያስከትል ሊሆን ይችላል። እስራኤልም ሆነች ዋና አጋሯ አሜሪካ ደግሞ ከሩሲያ ጋር ወደ ቀጥተኛና ሶስተኛውን የዓለም ጦርነት ወደ መጀመር ሊያመራ ወደሚያስችል ጦርነትና ግጭት ውስጥ መግባት ፍጹም ፍላጎታቸው አይደለም። ሩሲያ በኢራን የኒውክሌር ፕሮግራም ላይ ጋሻ በመሆን እስራኤልን ትልቁ ወታደራዊ አማራጯን ለመንጠቅም ትሰራለች። ይህ ደግሞ በቴል አቪቭ የፖለቲካና የደህንነት ክበብ ውስጥ ከፍተኛ ሽብርን ይፈጥራል። ባህረ ሰላጤው አረብ ሀገራት ደግሞ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስም ይህንን ክስተት የሚመለከቱት በሁለትዮሽ ስሜት ውስጥ ሆኖ ነው። በአንድ በኩል ኢራን በኒውክሌርና በወታደራዊ አቅም መጎልበቷ የቀጠናው ስጋት ይጨምርባቸዋል። በሌላ በኩል ደግሞ እነዚህ ሀገራት ከሩሲያ ጋር ያላቸው መልካም ግንኙነትን በማሰብ አሜሪካን ብቻ ከማመን ይልቅ የራሳቸውን የውጭ ጉዳይ ፖሊሲን በማመጣጠን ከምስራቁም ሆነ ከምዕራቡ ጎራ ተስማምቶ የመኖሩን ስልት እንዲከተሉ ያስገድዳቸዋል። ሳውዲ አረቢያ ከኢራን ጋር የጀመረችውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና በቀጠናው ግጭቱ ስላለመግባትም ጥንቃቄ የተሞላበት እርምጃ እንድትወስድ ይህ የሩሲያ ኢራን ስምምነት ትልቅ ግፊት ሊያደርግባት የሚችል ስለመሆኑ መነሳት ይችላል። ይህ ስምምነት በቀጠናው ውስጥ አዲስ የጦር መሳሪያ እሽቅድድም አረም ስሬት ሊያስነሳ የሚችልበት እድልም ግን እጅግ ሰፊ ነው። ኢራን በሩሲያ ድጋፍ እጅግ የላቀ የኒውክሌር ቴክኖሎጂ ማግኘቷ ሌሎች የቀጠናው ሀገራት ማለትም እንደ ሳውዲ አረቢያ፣ ቱርክና ግብጽ የራሳቸውን የኒውክሌር ኃይል ማመንጫና የቴክኖሎጂ አቅም ለማሳደግ ወደ ቻይና ወይም ሩሲያ ፊታቸውን እንዲያዞሩ ሊገፋፋቸው ይችላል። ይህ ደግሞ አሜሪካ በመካከለኛው ምስራቅ ላይ ያላትን የቴክኖሎጂና የወታደራዊ አቅርቦት የበላይነት ቀስ በቀስ የሚሸረሽር ሲሆን ቀጠናውም ሙሉ በሙሉ ወደ አዲስ የምስራቃውያን የደህንነትና የቴክኖሎጂ አወቃቀር ስር እንዲወድቅ ያደርጓል። ይህ የፑቲንና የፔሽኪያን ስብሰባ እንዲሁም ተከትሎት የሚመጣው የኒውክሌር ጣቢያ ግንባታም የመካከለኛው ምስራቅን ሀገራት የደህንነት ስሌት ከስሩ የሚነቀንቅ ሆኖ የመምጣቱ ጉዳይ የሚያጠራጥር አይሆንም። ለማጠቃለል ያህል ግን የተከበራችሁ የገበያ ግሎባል ተከታታዮቻችን በሚቀጥለው ሳምንት በቢሽኬክ የሚካሄደው የፑቲንና የፔሽኪያን ወሳኝ ስብሰባ የሲአይኤው ኃላፊ የሞስኮ ድንገተኛ እንዲሁም የድንጋጤ ጉዞ እንዲሁም ደግሞ በፋርስ ባህረ ሰላጤ ሊገነባ የታቀደው 25 ቢሊዮን ዶላሩ
ኢንቨስት የሚደረግበት ግዙፍ የኒውክሌር ፕሮጀክት፣ እነዚህ ሁሉ ተደምረው የሚያመላክቱት አንድ ትልቅና ግዙፍ ዓለም አቀፋዊ ሐቅን ነው። እርሱም ከሁለተኛው የዓለም ጦርነት በኋላ ተመስርቶ የነበረውና በአሜሪካ የበላይነት የሚመራውን ባለ አንድ ዋልታ የዓለም ስርዓት ዩኒፖላር ወርልድ ኦርደር ሙሉ በሙሉ እየተሸረሸረና እያከተመ መሆኑ የሚያሳዩ ነጥቦች ሆነው ይቀመጣሉ። ዓለማችን አሁን ላይ በፍጥነት በግልጽና በማይቀለበስ ሁኔታ ወደ መልታይ ፖላር ወይም ባለብዙ ዋልታ ስርዓት እየተሸጋገረች መሆኑን ይህ የሩሲያና የኢራን ስትራቴጂካዊ ጥምረት በግልጽ እያረጋገጠ ነው ያለው። አሜሪካና ምዕራባውያን ለዓመታት በማዕቀብ በወታደራዊ ዛቻና በፋይናንስ ቁጥጥር እንደ ስዊፍትና ዶላር ሀገራትን ለማግለልና የራሳቸውን ፖሊሲ ለማስፈጸም የሚጠቀሙበት ስትራቴጂ አሁን ላይ ተቃራኒ ውጤትን እያስገኘ መምጣት ጀምሯል። ያካሄዳቸው ደግሞ የተገለሉት ሀገራት ማለትም እንደ ሩሲያ፣ ኢራን፣ ቻይናና ሰሜን ኮሪያ አንድ ላይ እንዲሰባሰቡ የራሳቸውን አማራጭ የኢኮኖሚና የጸጥታ ትብብር እንዲፈጥሩ እንዲሁም የምዕራቡን ዓለም የቴክኖሎጂና የፋይናንስ ሞኖፖል እንዲሰብሩ ገፋፍቷቸዋል። የ25 ቢሊዮን ዶላሩ የኒውክሌር ስምምነትም የዚህ ጸረ ምዕራብ ትብብር እጅግ ከፍተኛውና ተግባራዊው ማሳያ ሲሆን አሜሪካ በራሷ ፖሊሲ የራሷን የበላይነት እያጠፋች እንደሆነም የሚያሳይ ትልቅ የታሪክ ትምህርት ሆኖ እየተቀመጠ ነው የሚገኘው። የሻንጋይ ትብብር ድርጅትና የብሪክስ ስብስቦች የዚህ አዲስ የዓለም ስርዓት ፖለቲካዊና ኢኮኖሚያዊ የፊት መስመር መድረኮች ሆነው እያገለገሉ ሲሆን የሩሲያና የኢራን የማይበጠስና ስትራቴጂካዊ ወዳጅነት ደግሞ የዚህን አዲስ ስርዓት አንዱና ዋነኛው የጸጥታ ምሰሶ ሆኖ እያገለገለ ይገኛል። እነዚህ ሀገራት የዓለምን የኃይልና የኢነርጂ መስመሮች እንደ የፋርስ ባህረ ሰላጤና የሆርሙዝ ሰርጥን በመቆጣጠር እንዲሁም የኒውክሌር ቴክኖሎጂን በጋራ በማልማትና በማሳደግ አዲሱ ዓለም በአሜሪካ ፍቃድ ሳይሆን በምስራቁ ኃያላን ስምምነት እንደሚመራ ለማወጅ እየሞከሩ ነው ያለው። በኤችኬክ ላይ የሚጻፈው ታሪክም የሁለት መሪዎች ተራ መገናኘት ብቻ ሲሆን አዲሱ የዓለም ጂኦፖለቲካዊ ህግጋት የሚረቅበት መድረክ ነው ሊሆን የሚችለው። ይህ ሁኔታ በቀጣይ ዓመታት የዓለምን ጂኦፖለቲካዊ ገጽታ ሙሉ በሙሉ ሊቀይረው የሚችልና እኛም በቅርበት ልንከታተል የሚገባም ታሪካዊ ክስተት ነው። የኢራንና የሩሲያ ኒውክሌር ጓደኝነት የአሜሪካን የመካከለኛው ምስራቅ ፖሊሲ ከማክሸፍ አልፎ የዓለምን የኃይል ሚዛን ወደ እስያና ዩሬሽያ የትብብር ማዕቀፎች ሊያዞር የሚችል ነው። በቀጣይ ቀናት ከቤሽኬክ የሚወጡ መረጃዎች ይህንን ስምምነት ወደ ምን አይነት የተግባር ምዕራፍ እንደሚያሸጋግሩትና የአሜሪካ ቀጣይ እርምጃ ምን ሊሆን እንደሚችል ግን አብረን የምናየው ነው የሚሆነው። ለዛሬ ግን ስላደመጣችሁን አመስግነን እዚህ ጋር እንሰናበታችኋለን። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁንም እንደተለመደው በኮሜንት መስጫው ላይ እንድታስቀምጡልን እንጋብዛለን። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር እንድትሰነብቱልን ተመኝተን እዚህ ላይ እንሰናበታለን። ሰላም። በ3.8 ሚሊዮን ብር በአፍሪካ ህብረት መካከል በሚገኝ ምርጥ ቦታ ላይ የቅንጡ አፓርትመንትና የንግድ ሱቆች ባለቤት የሆነው ባለ አንድ መኝታ በ3.8 ሚሊዮን ብር፣ ባለ ሁለት መኝታ በ5 ሚሊዮን ብር፣ ባለ 3 መኝታ በ6 ሚሊዮን ብር ቅንጡ አፓርትመንት ባለቤት የሆነው የእነዚህም ቤቶች 50% ዋጋ ቤቱን እስከምትረከቡ ባለው 30 ወራት የምትከፍሉ ሲሆን ቀሪውን 50% እየኖራችሁበት እስከ 5 ዓመት ያለምንም ወለድ መክፈል ትችላላችሁ። ቀድመው ለሚመጡ 20 ሰዎች ብቻ በካሬ በ89 ሺህ ብር እንዲሁም የንግድ ሱቆችን በ2.5 ሚሊዮን ብር ሙሉ ክፍያና በ450 ሺህ ብር ቅድመ ክፍያ በውስጡም ጂምና ስፓ፣ የልጆች መዋኛ እንዲሁም ሰፊ ፓርኪንግና አረንጓዴ ስፍራን አጠቃሎ በውል ደረጃ ያስቀምጣል። 2 ፕሮጀክቶችን ሰርቶ ካስረከበው ሰመር ሪል ስቴት። ለበለጠ መረጃ ከስር በምናስቀምጠው ቁጥር ይደውሉልን።